ይህ ልጅ አይፎን ስልኩን በዚህ እንጨት ለውጦታል። ቤተሰቦቹ የልጃቸውን ጤነኛነት ከመጠራጠር አልፈው እሱንም ጠይቀውታል። ነገር ግን ልጁ ምንም ግድ አልሰጠውም። ምክንያቱም ይህን የማይረባ እንጨት ተጠቅሞ የሚሰራውን ስራ አይተው መደነቃቸው እንደማይቀር ስለሚያውቅ ነበር። በሚገርም ሁኔታ አንድ ሚሊዮነር ይህ ልጅ የሰራውን ስራ አይቶ $100,000 ለመክፈል ፈቃደኛ ሆኗል። ልጁ የጥበብ ስራውን ለማጠናቀቅ 7746 ሰዓታት ፈጅቶበታል። እናም ይህ ልጅ በህይወቱ የመጀመሪያውን ትልቅ ገንዘብ በዚህ ችሎታው ማግኘት ችሏል። ይህን የበሰበሰ እንጨት እንዴት ወደ $100,000 የተጠናቀቀ ምርት እንደለወጠው እንመልከት። የዚህን ታታሪ ልጅ የጥበብ ስራ ከመቶ ስንት ትሰጡታላችሁ? ኮሜንት ላይ ጻፉልን።